ግራቪቴሽናል ፎርስ ወይንም ደግሞ የመሬት ስበት የአማርኛው ትርጉም እንደምታውቁት ቃሉን ዲፋይን አያደርጉም። ምክንያቱም ግራቪቲ የመሬት ስበት ሳይሆን የትኛውም ክብደት ባለው ወይንም በማስ ባለው ማተር መካከል ያለ ኢንተራክሽን ነው ወይንም ደግሞ አትራክሽን ነው። ይህንን አትራክሽን በሰዎች መካከልም አለ፣ በየትኛውም ሁለት ኦብጀክቶች መካከልም አለ። ነገር ግን ሞር ቪዚብል ሆኖ የምናየው ኤርዝ እና ሳን ላይ ሲሆን፣ ኤርዝ እና ሙን ላይ ሲሆን፣ ሰው እና ኤርዝ ላይ ሲሆን፣ ይህ የሆነበት ምክንያት ሁለቱም አትሊስት ከአንዱ ሁለቱም በጣም ከፍተኛ ማስ ስላለው ግራቪቲን ቴስት ለማድረግ በቀላሉ ገመድ አድርጋችሁ መሀል ገመዱን ደግሞ ፕሌት ላይ አስራችሁ ወይም የሆነ እንጨት ነገር ላይ አስራችሁ በሁለቱም ጫፍ በኩል ክብደት አድርጋችሁ እና ሁለት ትልልቅ ክብደቶችን መሬት ላይ አድርጋችሁ ለትንሽ ጊዜ ቆይታችሁ ማየት ነው ላይክ እንደሚሳሰቡ ሰው። ነገር ግን ኮንትሮልድ በሆነ ኮንዲሽን ውስጥ መሆን አለበት። ምክንያቱም ንፋስ አለ፣ ሌሎች ኢፌክቶችም ስላሉ እነሱ ገፍተው እንትን እንዳያደርጉት። በዚህ ትንሽ ጊዜ ስትቆዩ ያስቀመጣችሁት ክብደት ወይንም ያስቀመጣችሁት እንትን ላይክ ዞሩ ወይንም ለዋናው ወደ ትልቁ ክብደት ቀርቦ ታዩታላችሁ። ይሄኛው ፎርስ በሙን ወይም በጨረቃና በፀሐይ መካከልም አለ። ነገር ግን ግራቪቲ ፎርስ ኦፍ አትራክሽን ሲሆን፣ ጨረቃ ግን ወደ መሬት ሲቀርብ ወይንም ፑል አድርገው ጎትታው መሬት ወደ ራሳ ስትስብ አናይ። ይህም የሆነበት ምክንያት ፎርሱ ጠፍተው ወይንም የሆነ ቦታ ሄዶ ሳይሆን ያንን ፎርስ ተጠቅሞ ነው አክሰለሬት እያደረገ ያለ። ሁልጊዜ ፎርስ ካለ አክሰለሬሽን አለ። ሙን ላይ ያለው አክሰለሬሽን በሴንትሪፊጃል ፎርስ ወይንም ደግሞ በግራቪቲ ፎርስ ነው። ሴንትሪፊጃል ፎርሱ በዛ ፎርስ ምክንያት የሚመጣ አክሰለሬሽን ቬሎሲቲው ኮንስታንት እንኳን ቢሆን ዲዩቱ ዳይሬክሽን ሁልጊዜ አክሰለሬሽን አለ። ፎርሱ ጠፍቶ ሳይሆን ጀስት አናዘር ታይፕ ኦፍ አክሰለሬሽን ስላለ ቤቱን ፎሎ ማድረግ እንዳትረሱ። ይመቻችሁ።